በ30 ዓመቱ ሞቶ በ60 ዓመቱ ተቀበረ ነው የዛሬው ርዕስ። አንድ ሰው በትርፍ ጊዜው ብዙ ሙታን ወደ ተቀበሩበት የመቃብር ስፍራ ሄዶ በሰዎች መቃብር ላይ የተጻፉትን ጽሑፎች በማንበብ ላይ ሳለ በአንድ ሰው መቃብር ላይ አንድ ግር የሚል ጽሑፍ አነበበ። ጽሑፉም በ30 ዓመቱ ሞቶ በ60 ዓመቱ ተቀበረ ይላል። ግር ብሎት ቆሞ ማሰላሰል ጀመረ። አንድ ሰው በ30 ዓመቱ ሞቶ እንዴት ለ30 ዓመታት ሳይቀበር ሊቆይ ቻለ? ይህንን እያሰበ የጽሑፉን ትርጉም የሚያውቅ አንድ ሰው ደረሰ። ምን እንደምታስብ ገብቶኛል አለው ሀሳቡን አንብቦ። ጥያቄውን በግምት ደርሶበት ኖሮ በቀጥታ መልሱን ነገረው። ይህ ሰው እጅግ በጣም የሚያስገርም ራዕይና ዓላማ የነበረው ሰው ነበር። ብዙ ነገሮችን የመስራት እቅድ የነበረውና በዚህም ትጋቱ በህብረተሰቡ ዘንድ እጅግ የታወቀና ለትልቅ ነገር የሚጠበቅ ሰው ነበር። ልክ 30 ዓመት ሲሞላው በተለያዩ ውጣ ውረዶች በማለፍ ምክንያት ተስፋ በመቁረጥ ዓላማውን ሁሉ ትቶ ከርታታ ሰው ለመሆን በቃ። የሚቀጥሉትን 30 ዓመታት እንዲሁ በየቦታው ሲንቀዋለል ነው ያሳለፈው። ካለምንም ዓላማ የጽሑፉ ትርጉም ይህ ነው። ሰውየው ሞተ ብለው የሚያምኑት ራዕዩን በጣለበትና ጊዜውን በተራ ነገር ማሳለፍ በጀመረበት በ30 ዓመቱ ነው። በአካል ቢኖሩም ሞቷል ነው አባባላቸው። ልክ በ60 ዓመቱ ታምሞ አካላዊ ሞት ሲሞት ያን ጊዜ ተቀበረ ማለታቸው ነው። በአካል መኖር ብቻውን ኖሯል አያስብልም ነው ነገሩ። ሕያው የሚያደርገን ራዕይና የመኖር ዓላማ እንጂ ቆሞ መሄድ አይደለም። ቆሞ ለመሄድ በአራት እግር ሆነ እንጂ አህያም ይሄዳል። አህያ ግን የሰውን ስራ ከማቅለል ውጭ የራሱ ራዕይ የለውም። ስለሌለው የሌሎች ባሪያ ሆኖ ይኖራል። ዓላማ የለሽ ህይወት ሞት እንጂ ሕያው አይደለም። ዓላማ አልባው ሰውም ለመቀበር ነፍሱ ከስጋው እስክትነጠል ይጠበቃል እንጂ ሞትማ ሞት ነው። ሰውን ሕያው የሚያደርገው ህልሙ ነው የሚል ይመስላል ጸሐፉ። ልክ ነው። ዓላማ ያለው ሰው መሆንና በዓላማው የሚጸና ሰው መሆን ሁለት የስኬት ቁልፎች ናቸው። ስኬታማ ሰዎች ባለ ራዕይ ናቸው። ለራሳቸውም ታማኝና ጽኑ ናቸው። ለፈተናም ሆነ ለየትኛውም ነገር በቀላሉ እጅ አይሰጡም። እጅ አለመስጠታቸው የሕያውነታቸው ምልክት፣ የስኬታቸው ጠቋሚ ነው። ከዓላማ ውጭ የሚኖር ህይወት አይደለም።